የሰው ልጆችን ከዕለት ተዕለት እንቅስቃሴያቸው ከሚገታቸው ነገሮች መካከል በሽታ ሲሆን ዓለማችን ላይም አንድ አስደንጋጭና ገዳይ የሆነ በሽታ ተከስቷል። ይህም በሽታ መነሻው ከየት ነው? እንዴትስ ሊመጣ ቻለ? ይህስ በሽታ ምንድን ነው? ኮሮና ቫይረስ የቫይረሶች ስብስብ ሲሆን ከጉንፋን ተነስቶ ገዳይ ለሆኑ በሽታዎች የሚያበቃ ቫይረስ ነው። እንደ ከባድ የመተንፈሻ አካላት ያሉ በሽታዎችንም ያስከትላል። አዲሱ ኮቪድ-19 ኮሮና ቫይረስ የተከሰተው በቻይናዋ ውሃን ከተማ ሲሆን እንደ አሳ ያሉ የባህር ምግቦች በዚህ ከተማ ውስጥ ይሸጣሉ። እነዚህም ለቫይረሱ መነሻ ናቸው ተብሎ ይታመናል። መረጃውን እስካገኘንበት ሰዓት ድረስ ቫይረሱ 3460 ሰዎችን ለህልፈት እንደዳረገና 101700 ሰዎችን በዓለም ላይ እንደተያዙ ታውቋል። አብዛኞቹም ቻይናውያን ሲሆኑ ይህም ቁጥር ዕለት ከዕለት በፍጥነት በመጨመር ላይ ይገኛል። ኮሮና ቫይረስ ስያሜውን ያገኘው ኮሮና ከሚለው የላቲን ቃል ሲሆን ይህንን ስያሜ ሊያገኝ የቻለው ከቫይረሱ ባህሪ በመነሳት ነው። ቫይረሱ አንዳንድ ጊዜ እንስሳቶችንም ያጠቃል። ኮቪድ-19 ኮሮና ቫይረስ ከአንድ ሰው ወደ ሌላ ሰው የሚተላለፈው በማሳል፣ በማስነጠስ፣ ከተያዘው ሰው ጋር ንክኪ በማድረግ ወይም የተያዘው ሰው የነካውን ዕቃ በመነካበት ጊዜ ነው። እንደ WHO ዘገባ ከሆነ የዚህ በሽታ ምልክቶቹ ማሳል፣ ማስነጠስ፣ የጉሮሮ ህመም፣ ከአፍንጫ የሚወጣ ፈሳሽ አለመቆም፣ ትኩሳት፣ የትንፋሽ ማጠርና የመተንፈስ ችግሮች ናቸው። የኮቪድ-19 ኮሮና ቫይረስ ምርመራ የሚደረገው ከመተንፈሻ አካላት ከሚወሰዱ ፈሳሽ ናሙናዎችና ከደም ሲሆን ቫይረሱ ወደ ታችኛው የመተንፈሻ አካላት በሚተላለፍበት ጊዜ ማለትም ወደ የመተንፈሻ ቱቦና ሳምባ ከተላለፈ እንደ ኒሞኒያ፣ የመተንፈሻ አካላት ችግር እና የኩላሊት ስራ ማቆምን ሊያስከትል ይችላል፣ እስከ ሞትም ያደርሳል። ክትባት የሌለው ይህ በሽታ ህክምናውን የምንሰጠው ልክ ለጉንፋን የምንሰጠውን ህክምና በመስጠት ሲሆን ማለትም በቂ ውሃ በመጠጣት በቂ እረፍት በማድረግ የሚሰማንን ህመምና ትኩሳቱን የሚቀንሱ መድኃኒቶች በመውሰድ ነው። የዚህን ቫይረስ የመተላለፍ መጠን ለመቀነስ ከሚደረጉ ነገሮች መካከል ቫይረሱ ከያዛቸው ሰዎች ጋር ንክኪ በመቀነስ፣ እጃችንን በሞቀ ውሃና በሳሙና በመታጠብ፣ እቃዎችን ቫይረሱ ከያዛቸው ሰዎች ጋር አብሮ ባለመጠቀም፣ ያልበሰሉ ምግቦችን ባለመመገብና ከእንስሳቶች ጋር ንክኪ በመቀነስ ነው። የተናገርናቸው የቫይረሱ ምልክቶች የሚታዩባችሁ ከሆነ በአቅራቢያችሁ ወደሚገኝ ጤና ጣቢያ በመሄድ የጤና ባለሙያ ያማክሩ። ሰላም ሁኑ።